በመጀመሪያው ቀን እግዚአብሔር ዓለምን ፈጠረ። በ6 ቀናት ውስጥ ፀሐይን፣ ጨረቃን፣ ከዋክብትን፣ መሬትንና ውቅያኖሶችን፣ እጽዋቶችን፣ እንስሳትን እና በመጨረሻ ሰውን ፈጠረ። እርሱ ሁሉንም መልካም ብሎ ጠራው። ነገር ግን ሰው ልዩ ነበር፣ ምክንያቱም ከእግዚአብሔር ጋር መነጋገር እንዲሁም መውደድ እና መምረጥ ይችሉ ስለነበር። እግዚአብሔር ለመጀመሪያ ሰዎች ለአዳምና ለሔዋን ውብ የሆነ የአትክልት ስፍራን አዘጋጀላቸው። ከአንዱ ዛፍ በቀር ከማንኛውም ዛፍ መብላት ይችሉ ነበር፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ እንዳይበሉ እግዚአብሔር አዘዛቸው። መልካምንና ክፉን ከሚያስታውቀው ዛፍ መብላት ክፉ ነገሮችን እንደሚያመጣ እግዚአብሔር አስጠነቀቃቸው። ነገር ግን እግዚአብሔር ከፈጠራቸው ፍጥረታት ሁሉ ውስጥ በጣም ብልህ የነበረው እባብ አታለላቸውና ፍሬውን እንዲበሉ አሳታቸው። ፍሬውን በበሉ ጊዜ ሁሉም ነገር ተለወጠ። ራሳቸው ራቁታቸውን መሆናቸውን አስተዋሉና አፈሩ። እግዚአብሔርን ስላልታዘዙት ሕመም፣ ከባድ ድካም እና ሞት ወደ ዓለም ገቡ። ነገር ግን እግዚአብሔር ያለ ተስፋ አልተዋቸውም። እርሱም እንዲህ ያለ ተስፋ ሰጣቸው፣ አንድ ቀን ልዩ ሰው ይመጣል፣ ሁሉም ያስተካክልና ሰውን ወደ እግዚአብሔር ይመልሳል። ለብዙ ዘመናት የእግዚአብሔር ሕዝብ ይህንን ተስፋ ሲጠብቅ ነበር። ይህ ተስፋ በእምነት ጀግኖች በኩል ከትውልድ ወደ ትውልድ ተሸጋገረ። ከእነዚህም የእምነት አባቶች መካከል ኖህ ቤተሰቡና እንስሳትን ከታላቁ ውሃ እንዲያድን ታላቅ መርከብ ሠራ። አብርሃም የእግዚአብሔርን የተስፋ ቃል በመታመን ከሀገሩ ከቤተሰቡ እና ከአባቱ ቤት ወጣ። ሙሴ የእግዚአብሔርን ሕዝብ ከግብፅ ባርነት አወጣ። እና ዳዊት አንድ ታዳጊ ሕፃን ግዙፉን የሰራዊት ጀነራል የነበረውን ጎልያድን አሸነፈ እናም ንጉሥ ሆነ። እነዚህ ታሪኮች ሁሉ የጋራ ነገር ነበራቸው፤ እግዚአብሔር ሁልጊዜ ቃሉን የሚፈጽም እና አስደናቂ ነገርን የሚያዘጋጅ አምላክ እንደሆነ ያሳየናል። የእግዚአብሔርን መልእክት የተናገሩ ነቢያት የሚመጣውን መሲህ፣ ሰውን ሁሉ የሚያድን እና መንግሥቱ ለዘላለም የሚኖር ንጉሥ መሆኑን ተናገሩ። ከብዙ ዓመታት በኋላ በትንሽ ስፍራ እንስሳት በሚተኙበት መኖሪያ ውስጥ አንድ ሕፃን ተወለደ። ይህ ሕፃን ኢየሱስ ነበረ። ሰዎች ለረጅም ጊዜ የጠበቁት ከብዙ ዘመናት በፊት ይመጣል የተባለው ጀግና። ከመጀመሪያው እስትንፋሱ ጀምሮ ልዩ መሆኑ ታወቀ። መላእክት ዘመሩ፣ እረኞች አይተውት ተደነቁ፣ እንዲሁም ከሩቅ ሀገር የመጡ ጥበበኞች ስጦታ አመጡለት። ኢየሱስም ባደገ ጊዜ ድንቅ ነገሮችን ያደርግ ነበረ። በመንካት ወይም ቃል ብቻ በመናገር ሕመምተኞችን ፈወሳቸው። ዓይኑ የማያየውን ሰው ዓይኑን እንዲያይ ያደረገው፣ በባሕር ላይ የተነሳውን ከባዱን ማዕበል ጸጥ አሰኘው። ለሰዎች ሕይወታቸውን በተለየ መንገድ እንዲያስቡና እንዲመለከቱ የሚያደርጉ ታሪኮችን ነገራቸው። ለሁሉም ሰው ፍቅርን አሳየ፣ በተለይም በሰዎች ለተረሱት፣ ለተናቁትና ለተጠሉ። ነገር ግን ሁሉም ሰው በኢየሱስ ደስተኛ አልነበረም። አንዳንዶች እርሱን ይቃወሙት ነበር። እግዚአብሔር እንደሚሰጣቸው ተስፋ የገባላቸው ንጉሥ እርሱ እንደሆነ አላስተዋሉም። ስለዚህም ከእርሱ በተቃራኒ ይቆሙ ነበር። ኢየሱስ የኔ ባለው ሰው ተከዳ። ምንም ኃጢአት አላደረገም ነበር፣ ቢሆንም ግን እንደ ወንጀለኛ ተቀጣ። ኢየሱስ በመስቀል ላይ ሞተ፣ በጣም አሰቃቂ በሆነ መንገድ ሞተ። ተስፋም ከእርሱ ጋር አብሮ የሞተ ይመስል ነበር። ነገር ግን ከ3 ቀናት በኋላ ድንቅ ነገር ሆነ። ኢየሱስ ከሞት ተነሳ። ይህም የሚያሳየን ሞት እንኳን ቢሆን ከእግዚአብሔር ፍቅር ይልቅ ኃይለኛ አለመሆኑን ነው። ይህም ኢየሱስ እኛን እንዲያድነን እና ወደ መንግሥተ ሰማይ መንገድ እንዲከፍትልን እግዚአብሔር እንደላከው ማስረጃ ነበር። ኢየሱስ ከሞት ከተነሳ በኋላ ደቀ መዛሙርቶቹን አገኛቸው። ስለ እግዚአብሔር መንግሥት ተጨማሪ ትምህርት አስተማራቸው። ከዚያም ወደ ሰማይ ተመለሰ። ሁልጊዜ የሚረዳቸውን እውነተኛ ረዳት እንደሚልክላቸው ተስፋ ሰጣቸው። ያም ረዳት መንፈስ ቅዱስ መጥቷል። እርሱም ኢየሱስን እንድናምን ይመራናል። ስለዚህም ከእግዚአብሔር ጋር በድጋሚ ኅብረት ማድረግ እንችላለን።